ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ ሳምንታዊ የጎልድ ማርኬት አናሊሲስ እንሰራለን። የሜይ 18 ማርኬት ሁኔታ ምን ይመስላል? ሳምንቱ እንዴት ይሆናል? እንዴት ማርኬት ኦፕን ሲያደርግስ ማርኬቱ እንዴት እንጠብቀው የሚለው የምናየው ይሆናል። እንግዲህ ባለፈው ሳምንት ያለፉት ቀናቶች ማርኬቱ ትንሽ አስቸጋሪ ነበረ ለሁላችንም። ማክሰኞ እና ያሉት ማርኬቶች እንቅስቃሴዎች ጥሩ አልነበሩም። ትንሽ ማርኬት ሳይድ ወይ የነበረ ጎልድ አርብ ላይ የተወሰነ የቤሪስ ሴታፖችን ማየት ችለናል እንደ ኮሚኒቲ። አሁን ማርኬት ሲከፈት ምን አይነት ሁኔታ የሚለው ስንመለከት ማርኬት የተወሰነ የቤሪሽ ሞመንት እያሳየ ነው። የተወሰኑ ጊዜያትን ሳይድ ዌይ የመሄድ ሁኔታ ነበረው። ነገር ግን አርብ ላይ የተወሰነ የቤሪሽ ሞመንቶች የተነበታል። አሁን ቴክኒካሊ እንዴት የሚያው የሚለው ስንመለከት ከዊክሊ አንጻር እንግዲህ ማርኬቱ ያለው ቤሪሽ ሞመንት ያለው ይመስላል። ኮንቲኒዌሽን ያለው ይመስላል ስናየው። ሌላው ነገር አሁን ያለበት ቦታ በራሱ ከዊክሊ አንጻር ስናየው ኪ ሌቭል ላይ ያለው እንደምታዩት ማርኬት እዚህ ጋር ቴክአውት ያደረገበት ቦታ ላይ መጣን። ማርኬት ሀይ ሰራ፣ ሎ ሰራ፣ እዛ ሄዶ ሀይ ሰርቷል፣ ሎ ሰርቷል፣ ሀይ ግን አልሰራም። ዲናሚቲፋይ ሀይ ሰርቷል፣ ከዛ ድሮፕ አድርጎ እዚህ አካባቢ እዚህ ላይ ነው ያለው። አሁን ያለበት ቦታ ላይ በጣም ስትሮንግ ኤሪያ ነው። ይህ ዊክሊ ላይ ብሬክ ካደረገው የቤሪሽ ሙቭ በጣም ይኖራል ብዬ አስባለሁ። ከዊክሊ እንግዲህ ስለጫጫተው ከዊክሊ አንጻር ስናየው ማለት ነው። ወደ ዴሊ ስንመለከተው ማርኬቱ ስትሮንግ የሆነ ዴማንድ ኤሪያ ላይ እንዳለ ትመለከቱታላችሁ። ማርኬቱ ስትሮንግ የሆነ ዴማንድ ኤሪያ ነው። ምክንያቱም ፕሪቪየስሊ ማርኬት ይህን ቴስት አደረገ፣ ተመለሰ፣ ብሬክ አድርጎ ሄደ፣ ቴስት አደረገው፣ ወደ ላይ ወጣ፣ መቶ ቴስት አደረገው፣ ሄደ። አሁንም እዚህ ጋር ብሬክ አደረገው፣ ቴስት እያደረገ ቆየ፣ እንደ ሰፕላይ ቆጠረው፣ ከዛ ተመለሰ፣ አሁንም እንደ ዴማንድ ቆጠረው፣ አሁንም እንደ ዴማንድ ሪያክት እያደረገበት ያለ ስትሮንግ ኤሪያ ነው። እዚህ ጋር በጣም በጥንቃቄ ማርኬቱን ማየት አለብን፣ መረጋጋትና መጠበቅ አለብን። ማርኬቱ ይሄ ብሬክ እንደሚደረግ ከሆነ በቦዲ ማርኬቱ ወደ ታች ሴል የምናየው ይሆናል ማለት ነው። ሴል የምናየው ይሆናል። ምክንያቱም እዚህ ጋር ማርኬቱ ፕሪቪየስሊ ቴክ አድርጎት የሄደው ቦታ ራሱ ስትሮንግ ኤሪያ ስለሆነ ማለት ነው። ከዚህ በፊት ሪጀክት የተደረገበትን ቦታ ብታዩት ማርኬት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ የሄደበት ቦታ ስትሮንግ የሆነ ቦታ እዚህ ጋር ስላለ ማርኬቱ እዛ ድረስ የመምጣት ፕሮባቢሊቲ በጣም ሰፊ ነው ማለት ነው። ፕሪቪየስሊ ቴክ አድርጎት የሄደው ቦታ ሪጀክት የተደረገበት ቦታ ስትሮንግ የሆነ ዴማንድ ኤሪያ አለን ማለት ነው። ስለዚህ ያን ብሬክ ካደረገ ወደዚህ በጣም የመውረድ ፕሮባቢሊቲ በጣም ሰፊ ይሆናል ብዬ አስባለሁ። ነገር ግን ከዚህ ደግሞ ሪጀክት የሚደረግ ከሆነ ማርኬቱን በሎወር ታይም ፍሬም አይተን ወደ ባይ የምንመለከተው ይሆናል። እንግዲህ 4 አወር ላይ ሆነን ስንመለከት ይህ ማርኬት እንደምታዩት ስትሮንግ ኤሪያ ላይ ማርኬቱ ከ4 አወር አንጻር ስትሮንግ የሆነ ዴማንድ ኤሪያ ላይ ነው። ዴማንድ ኤሪያ ላይ እንግዲህ እዚህ ጋር ምን ተፈጥሮልናል? ብሬክ ኦፍ ስትራክቸር ተፈጥሮልናል። ከዛ በኋላ እሱ ብሬክ ኦፍ ስትራክቸር ያደረገውን ቦታ ምን አደረገው? ቴስት አድርጎት ነበረ። ነገር ግን ድሮፕ አድርጎ ፕሪቪየስሊ ብሬክ ሊያደርግ የሄደው ሎ ይሄ ነበረ። እሱ ጋር ነው ማርኬት ያለው። አሁን ወደ ሴል ለማሰብ ይሄ ኤሪያ ምን መደረግ አለበት? ብሬክ መደረግ ግድ ይላል። ይሄ ኤሪያ ብሬክ መደረግ ግድ ይለዋል ማለት ነው። እንደምታዩት ይህን ኤሪያ ማርኬቱ 4 አወር ላይ ብሬክ አደረገልን ማለት 50 ሚኒት ላይ ምን እናገኛለን? ብሬክ ኤንድ ሪቴስትን ጠብቀን ወደ ሴል የምንመለከተው ይሆናል ማለት ነው። ማርኬቱ ስትሮንግ የሆነ የሴል ሙቭመንት ይኖረዋል ብዬ አስባለሁ። ምክንያቱም ይሄኛው ስትሮንግ የሆነ ዲማንድ ስትሮንግ የሆነ እንደ ሰፕላይ የሚያገለግል ቦታ ስለሆነ ይህን ብሬክ አደረገ በኋላ ሜጀር የሆነን ኪ ሌቭል ነው ብሬክ እያደረገ ያለው ማርኬቱ። ከዚህ አንጻር ምን እንጠብቃለን ከማርኬቱ? ይህንን ብሬክ እንዲያደርግልን፣ ከዛ ቴስት እንዲያደርግልን፣ ከዛ አብረ ነው ወደታች ሪጀክሽን ጠብቀን የምንገባ ይሆናል።
ወደ ላይ ደግሞ የምናየው ምን ሲሆን ነው? ማርኬቱ አሁን እዚህ ጋር ኮንሰልቴሽን እያደረገ ነው ማለት ሪጀክት እየተደረገ ነው። እዚህ ጋር ያሉ ዴማንድ ሪጀክት እያደረጉት ነው። ማርኬቱ እንግዲህ ብሬክ የማያደርግና ይሄኛውን ኤሪያ ይህን ኤሪያ ወደ ላይ ብሬክ የሚያደርግ ከሆነ ሎወር ታይም ፍሬም 50 ሚኒት የሚሰጠናል ማርኬት ስትራክቸር ሽፍት እናገኛለን። እሱን ይዘን ወደ ላይ የምንከተለው ይሆናል ማለት ነው። እንግዲህ ከ50 ሚኒት አንጻር ማርኬቱን እንዴት እንጠብቀው እንደሚለው ስንመልስ አሁን ያለበትን ቦታ በትክክል ማየት ያስፈልጋል። አሁን ለምሳሌ ይሄ ቦታ እንደ ኪሌብል ነው የፎር አወር ሶ ይሄን ማርኬት ምን ማድረግ አለበት? ብሬክ ማድረግ አለበት። ኪሎ ብሬክ ስትደረግ እንግዲህ ፎር አወር ላይም ብሬክ እናገኛለን ማለት ነው። ፎር አወር ኪሌብል ብሬክ ይደረጋል። ስለዚህ እሱን እንጠብቅና ያን ቦታ ላይ ትሬዱን የምንገባ ይሆናል ማለት ነው። ምክንያቱም ፎር አወር ላይ ቅድም ያየነው ምንድን ነው? ፎር አወር ላይ ያየነው ማርኬቱ እዚህ ኪሌብል ላይ ሪጀክት እየተደረገ እንደሆነ ገበያው እዚህ ጋር ሪጀክት እየተደረገ ነው። ይሄ ብሬክ ተደረገ ማለት ምን ማለት ነው? ብሬክ ቴስት እናደርጋለን። ከዛ አብረነው እስከዚህ ሰፕላይ ኤሪያ እንሄዳለን ማለት ነው። ፎር አወር ይህን ይዘን 50 ሚኒት ላይ ስንመጣ ምንድነው የምንጠብቀው? ማርኬቱ ማርኬቱ ምን ማድረግ አለበት? ይሄን ኤሪያ ብሬክ ማድረግ አለበት። ፎር አወር ላይ ሪጀክሽን እንዳየነው ማለት ነው። ይሄን ማርኬት ሄዶ ብሬክ ካደረገልን ወደ ላይ አብረን እስከ ፎር አወር ሰፕላይ ኤሪያ ድረስ ማርኬቱ እንይዘዋለን ማለት ነው። ይህንን እንጠብቅ ጋይስ። አዲስ ነገር ካለ ላይቭ ላይ ቲክቶክ ላይ የምንመለከተው ይሆናል።